እንደ እድል ሆኖ አንዳንድ ሀገራቶች በተለይ ያደጉ ሀገራት የሚባሉ ሀገራቶች ለሴት ልጅ የሚሰጡት ዋጋ፣ ለሴት ልጅ የሚሰጡት ክብር በጣም ከፍ ያለ ነው። ስነ ልቦናዊ ጥበቃ፣ ህጋዊ ጥበቃ፣ የአካል ጥበቃ፣ ብዙ አይነት ጥበቃ ሴት ልጅ እንደሚያስፈልጋት ሁኔታና እንደ ተፈጥሮዋ ሁኔታ፣ እንደ ተፈጥሮዋ ፕሮሰስ፣ እንደ ተፈጥሮዋ ሂደት ተወልዳ እስክታድግ እናት እስክትሆን እናት ከሆነችም በኋላ ያሉትን ነገሮች ስንመለከት በጣም የሚገርሙ የሚደንቁ አልፈውም ተርፈውም ደግሞ የሚያስቀኑ ህጎች አሉ። እየተመለከታችሁት ያላችሁት የግምጅ ሚዲያን ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ላልደረሳቸውም እንዲደርሳቸው። እንዲሁም ቻናላችን በማደጉ እኛም ደስተኞች ነን። የበለጠ ምክክሮች፣ የበለጠ የህይወት ኤክስፔሪየንሶችን እየተማማርንበት የምንሄድበት ቻናል ይሆናልና አመሰግናለሁኝ። የተለያዩ ህጎችን በተለይ ደግሞ ሴቶችን ፕሮቴክት የሚያደርጉ ሴቶችን የሚጠብቁ ጥሩ ህግ ያላቸውን የዓለም ሀገራትን እየተመለከትኩኝ ነበር እና እንደ ማህበረሰብ ብቻ ሳይሆን እንደ ሀገርም እንደ ሀገረ መንግስትም በደንብ የሴቶች ሁኔታ እውቅና ተሰጥቶት በህግም በብዙ ነገርም ተጠብቀው ይኖራሉ። አንዳንድ ሀገራቶች ላይ ለምሳሌ ዴንማርክ የሚባል ሀገር ላይ በጣም የሚገርም አይነት ህግ አላቸው። የስካንዲኔቪያን ሀገራቶች እነ ስዊድን፣ እነ ኖርዌይ በጣም የሚገርም አይነት ከለላ፣ ጥበቃ፣ አካላዊ፣ ስነልቦናዊ አልፎም ተርፎም በብዙ ረገድ በብዙ መንገድ ሴቶችን ለማገዝ፣ ለመርዳት፣ ለማብቃት በጣም ጥረት የሚደረግበት ሀገራት ሆነው አግኝቻቸዋለሁ እና አንዳንድ ጊዜ እነዚህ ሀገራቶች እንደው በምን አግባብና በምን ሁኔታ ነው እዚህ ሌቭል ላይ ሊደርሱ የቻሉት ብዬ ሳስብ፣ በእርግጥ ነገሮች ስሙዝ ላይሆኑ ይችላሉ፣ ግን ይቻላል። የትኛውም ሀገር ላይ መረዳቱ ካለ፣ ግንዛቤው ካለ፣ ፍላጎቱ ካለ በደንብ ለሴቶች ለሴት ልጆች ህጋዊ ከለላ፣ ህጋዊ ጥበቃ፣ የስነ ልቦና ጥበቃ፣ የአካል ጥበቃ በብዙ ረገድ የማድረግ ነገራችንን ጥሩ ማድረግ ይቻላል። ያልተሻሻሉ ነገሮች ካሉ ማሻሻል ይቻላል ብዬ አስባለሁኝና እየተመለከታችሁት ያላችሁት የግምጅ ሚዲያን ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ላልደረሳቸውም እንዲደርሳቸው። እንዲሁም ቻናላችን በማደጉ እኛም ደስተኞች ነን። የበለጠ ምክክሮች፣ የበለጠ የህይወት ኤክስፔሪየንሶችን እየተማማርንበት የምንሄድበት ቻናል ይሆናልና አመሰግናለሁኝ። ሰሞኑን ያው እየተንቀሳቀሰ እየዞረ ያለ አንድ ቪዲዮ አለ ስለ አንዲት እናት በባሏ ምን አይነት ነገር እየሆነች እንደሆነች፣ ወልዳ አራስ ሆና በምን አይነት ኮሚኒኬት እያደረጋት እንደሆነ፣ እሷም ያላትን ሪአክሽን፣ ማልቀሷን፣ ብዙ ነገሮችን ተመለከትኩኝና ምናልባት ለሶሻል ሚዲያ ፍጆታ ይሄ ነገር ስክሪፕት ሊሆን ይችላል፣ ደግሞም ሪያሊቲም ሊሆን ይችላል። የኔ ጉዳይ ያ አይደለም። በዋነኝነት ግን እንደው እንዳጠቃላይ ሴት ልጅ ሴት ሆና ከመወለዷ ጀምሮ እናት እስከምትሆን፣ ትልቅ ሰው እስከምትሆን፣ አግብታም ተድራም ከቤትም ወጣም እድሜ ዘመኗን በሙሉ በኃላፊነት ነው የምትኖረው። ከመጀመሪያው ከመነሻው ጀምሮ እስከ መጨረሻው ድረስ ኃላፊነት በጫንቃዋ ላይ ሆኖ ነው የምትኖረው እና ይህን ነገር በደንብ መረዳት፣ በደንብ መገንዘብ የሚኖርብን ይመስለኛል። ያልተረዳን ያልተገነዘብን ሰዎች ካለን ማለት ነው። በእርግጠኝነትም ደግሞ እንኖራለን ብዬ አስባለሁኝ እና ሴት ልጅ ኃላፊነቷ ትከሻዋ ላይ የሚሆነው ነገር በጣም ብዙ ነው። እንደገና በተጨማሪ ደግሞ በዋነኝነት ደግሞ በተፈጥሮ የሚከናወኑ ሂደቶች አሉ። ስናድግ በተፈጥሮ የሚመጡ ነገሮች አሉ። እንደገና የሆርሞን ለውጦች አሉ።
ማርገዝ አለ፣ መውለድ አለ፣ ማጥባት አለ፣ አራስ ቤት አለ፣ ልጅ ማሳደግ አለ። በጣም በብዙ ሂደት ውስጥ ነው የምናልፈው። ስነ ልቦናዊም አካላዊም ለውጦችን እናስተናግዳለን። በጣም በብዙ ሂደት ውስጥ በብዙ ፕሮሰስ ውስጥ ነው የምናልፈው። ያ ጸጋ ነው። ሴት ልጅ ሆኖ ተፈጥሮ አርግዞ ወልዶ ልጅ ማሳደግ ትልቅ ጸጋ ነው። እጅግ በጣም ትልቅ ጸጋ ነው። ደግሞ በትዳር ዓለም የሚያግዝ አጋር፣ የሚያግዝ ባል፣ የሚረዳ ባል፣ እንደው የሚሟሉ ነገሮች እንደው ይሄን አሟላ ይሄን አላሟላም ሳይሆን ባለው ነገር በኑሯቸው ደረጃ በኑሯቸው ሁኔታ ሳይኮሎጂካሊ ተረድቶ ለማገዝ የሚጥር ጥረት የሚያደርግ በስነ ልቦና ለመደገፍ በስሜት ለመደገፍ ጥረት የሚያደርግ አጋር ከሆነ በጣም ትልቅ ነገር ነው። የሚያደርግላት ስጦታ ወይም የሚያመጣላት ነገር ወይም የሚያበላት የሚያጠጣት ነገር አይደለም። በዋነኝነት ለሴት ልጅ እንዴት ትሪት ያደርጋታል፣ እንዴት አድርጎ ክብርን ያሳያታል፣ እንዴት ይይዛታል፣ እንደ ሚስት፣ እንደ አጋር፣ እንደ አማካሪ፣ እንደ እህት። እንግዲህ ሁለቱም ከቤት ሲወጡ አንዳቸው ለአንዳቸው ናቸው አይደለ? በብዙ በሀዘንም በደስታም በችግርም በማግኘትም በማጣትም በብዙ ነገር አንዳቸው ለአንዳቸው ነው አይደለ? ስለዚህ በዚህ ሂደት ውስጥ ደግሞ ኑሮ የሚባል ነገር ይመሰረታልና በዛ ሂደት ውስጥ በስነ ልቦና መደጋገፍ፣ መረዳዳት፣ አንደርስታንድ መደራረግ በስሜትም በአካልም ፋይናንሺያሊም አንዱ ሲኖረው አንዱ ሳይኖረው ደግሞ እየተረዳዱ ስለዚህ ባለው ነገር እንደ አንድ የትዳር አጋር ከንግግራችን ጀምሮ ሴቶች በእንዲህ አይነት ፕሮሰስ ውስጥ በሚያልፉበት ጊዜ በእርግዝና፣ በአራስነት ጊዜ፣ በአራስነት ወቅት እንዲሁም ደግሞ ልጅ በማሳደግ ጊዜ በእንዲህ አይነት ሂደቶች ውስጥ በሚያልፉበት ጊዜ የንግግር ሁኔታችን፣ የትዳር አያያዛችን፣ አጠቃላይ ያለን መስተጋብር በደንብ አድርገን ማጤን ይኖርብናል፣ መጠንቀቅ ይኖርብናል። ለምን ሴቶች ብዙ ነገር ኃላፊነት ያለባቸው የማህበረሰብ አካላት ናቸው፣ እናቶች ናቸው፣ ትውልድን የሚቀርጹ ናቸው፣ ትውልድን የሚያሳድጉ ናቸው። ብዙ ነገራቸውን ትተው እንደ ፕሮፌሽን የሙያ ባለቤት እንደ ፕሮፌሽናል የአንድ ሙያ ባለቤት ሊሆኑ ይችላሉ። ያንን ሙያቸውን ትተው ብዙ ዘመን የፈጁበትን ትምህርታቸውን ትተውት በብዙ ነገር ጥረው ግረው ያቆሙትን ነገር ትተውት ወደ ቤት ይመለሳሉ። ልጅ ለማሳደግ፣ ልጅ ለመውለድ፣ ቤታቸውን በደንብ ማኔጅ ለማድረግ ሴቶች እቤት ሊሆኑ ይችላሉ። በዚህ ወቅት በዚህ ጊዜ ባሎች በደንብ አድርገው ትሪት ሊያደርጓቸው ይገባል። ምክንያቱም እቤት መሆን እቤት ሆኖ የቤት ስራዎችን ማኔጅ ማድረግ ቤት እንደመቀመጥ ለትዳሩ አስተዋጽኦ እንዳለማድረግ ሊቆጠር አይገባም። እንደውም አንድ ጊዜ አንዲት ታዋቂ ሆስት የፕሮግራም አቅራቢ ስለዚህ ጉዳይ በጣም በአጽንኦት ነው የተናገረችው። ቤት ውስጥ አንዲት ሴት ስትቀመጥ የቤቷን ስራ ጥንቅቅ አድርጋ ትሰራለች፣ እረፍት በሌለው ሁኔታ ማለት ነው። ከጠዋት እስከ ማታ ያለምንም እረፍት ቤቷን ቀጥ አድርጋ ትይዛለች፣ ልጆች ታሳድጋለች፣ በሚገባ ልጆቿን ትንከባከባለች፣ ባሏንም እንዲሁ ትንከባከባለች። ይሄ እጅግ በጣም ትልቅ ስራ ነው። ኢቭን ከሚመጣው ገቢ በላይ ዋጋ ያለው ስራ ነው የምትሰራው። ስለዚህ ይሄ ነገር በደንብ አጽንኦት ተሰጦት ሊደነቅላት፣ ሊከበርላት፣ ልትወደስ ይገባል። እንደ አንድ ባል ያ የትዳር አጋር ሊያወድሳት፣ ሊያመሰግናት ይገባል። ነገር ግን ይሄ ምንድን ነው ሴቶችን እንዴት ነው ይሄንን ኃላፊነት
መወጣት የለባቸውም እንዴ የሚያስብል ነገር አይደለም። ለምንድን ነው የሚመሰገኑት? ይሄ ነገር ስራቸው አይደል እንዴ? ተፈጥሯቸው አይደል እንዴ? ለምንድን ነው የሚደነቁት? ለምንድን ነው የሚመሰገኑት የሚያስብል ነገር እዚህ ጋር መነሳት የለበትም። ለምን ትዳር እስከሆነ ድረስ ሴት ልጅ ኃላፊነቷን በሚገባ እየተወጣች ትዳሯን ይዛ ልጆቿን እያሳደገች የቤቱን ሁኔታ በደንብ አድርጋ የያዘች ሚስት የያዘች እናት በደንብ መደነቅ አለባት። ምክንያቱም ብዙ ነገሯን ትታ ዓለሟን ህይወቷን በሙሉ ትዳሯ ላይ ልጆቿ ላይ ትኩረት አድርጋ እየሰራች ስለሆነ፣ ስለዚህ ኃላፊነቷ ቢሆንም ቤቷን መምራት ልጆቿን ማሳደግ ኃላፊነቷ ከምንም በላይ የእናትነት ጸጋዋ ነው። ይሄ በእርግጠኝነት ደግሞ እንደ ባል ንግግሮች ሲያምሩ የሚደረጉ የንግግር ልውውጦች ጤናማ ሲሆኑ በስነልቦና የሚደግፉ ሲሆኑ ስሜትን በጥሩ ሁኔታ የሚያድሱ ንግግሮች ሲሆኑ ክብርን የያዙ ንግግሮች ሲሆኑ መደናነቅን የያዙ ንግግሮች ሲሆኑ ትዳሩ በጣም ጤናማ ይሆናል፣ ውጤታማም ይሆናል። አለበለዚያ ግን በእንዲህ አይነት ሁኔታ አንዲት ሴት እቤት ስለሆነች ልጆቿን እያሳደገች ስለሆነች አራስ ቤት ስለሆነች ባልተገባ ሁኔታ ልክ ምንም አይነት አስተዋጽኦ እያደረገች እንዳልሆነ ለዛ ትዳር የሚቆጠር ከሆነ በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ለምን ውጭ ተወጦ የሚሰራው ስራ እና የሚመጣው ገቢ ውጤታማ ለሆነ ትዳር ውጤታማ ለሆነ ህይወት ምስረታ ካልሆነ ምንድን ነው ቁም ነገሩ? ምንድን ነው ፖይንቱ ታዲያ? ስለዚህ ያም ገቢ መጦ ደግሞ የቤቱም ራሱን የቻለ ማኔጅመንት ነው አይደል? እንደውም ትልቁ ነገር ያለው እቤት ያለው ማኔጅመንት ነው። ስለዚህ በተቻለ መጠን መረዳዳት፣ መገነዛዘብ ያስፈልጋል እርስ በእርስ። አለበለዚያ መሻከር ይመጣል። ክብር የሌለው ንግግር ቃል ይሰብራልም ቃል ያድናልም አይደለም። ስለዚህ የሻከረ ንግግር፣ የማይገባ ንግግር መለዋወጥ ያ ጊዜ ሊያልፍ ይችላል፣ ግን ከባድ ነው ንግግር። የማይሆን ንግግር፣ ክብርን የሚነካ ንግግር ቤት ስለሆነች ቤት ስለተቀመጠች ልጆቿን በሚገባ እያሳደገች ስለሆነ ብዙ ነገር ለውጥ ሊኖር ይችላል። በአካሏ ልትለወጥ ትችላለች። በብዙ ነገር ልትቀየር ትችላለች። ምክንያቱም የያዘችው ቁም ነገር የያዘችው ልጆችን የማሳደግ ኃላፊነት የያዘችው የቤት ኃላፊነት ከራሷ በላይ ስለምታስበው ከራሷ በላይ ቦታና ጊዜ ስለሰጠችው ለራሷ ቀድሞ እንደነበራት ላታደርግ ትችላለች። ያ ደግሞ ክብርን የሚያሰጣት እንጂ የሚያስንቃት ሊሆን አይገባም። ምክንያቱም እንደ አንድ የትዳር አጋር የምትችለውን ነገር አስተዋጽኦ እያደረገች ነው። የእሷ እንደዛ ነው አስተሳሰቧ። ለእሷ ያ ነው ራስን መስጠት ማለት። ስለዚህ በተቻለ መጠን አንደርስታንድ መደራረግ፣ መግባባት በጣም ያስፈልጋል። አለበለዚያ ግን ትዳሩን የሚያሻክሩ ሁኔታዎችን እያደረጉ በቀጠለ ቁጥር ያ ትዳር ጥያቄ ውስጥ የመግባት ነገሩ በጣም ከፍተኛ ይሆናል። ስለዚህ በሆርሞናዊ ለውጦች ውስጥ ሲሆኑ ልጆችን በማሳደግ ሁኔታ ውስጥ ሲሆኑ የልጆችን ኃላፊነት በያዙበት ጊዜ ሁሉም ነገራቸውን፣ ስራቸውን፣ ሙያቸውን፣ ቀድሞ የነበረ ነገራቸውን ትተው እቤት በሚሆኑበት ጊዜ በስነ ልቦና ድጋፍ ልናደርግላቸው ይገባል። በስሜት ድጋፍ ሊደረግላቸው ይገባል። ቢቻል ስራ የሚያግዝ አይነት የትዳር አጋር ከሆነ መልካም። ከመሬት ተነስተ ይሄን ሙያ ስራ ያንን አድርግ፣ እንጀራ ጋግር፣ እንደዚህ አድርግ ላይባል ይችላል። ግን በሚችለው አቅሙ ምክንያቱም አስተዳደግ ደግሞ የራሱን የሆነ አስተዋጽኦ ያደርጋል በዛም ሰው ላይ። ለምን ያላደገበትን ያላመጣውን ነገር አሁን ብድግ ብለን እንዲያርግ ላንለው እንችላለን። ነገር ግን እሱ በፍላጎቱ ነገሮችን ለማስተካከል ነገሮችን ለማገዝ ጥረት ማድረግ መልካም ነው ብዬ አስባለሁኝም እንደ ስነ ልቦና ባለሙያ። እንደው ለሶሻል ሚዲያ ፍጆታ ያልሆነ ነገር ያልሆነ ቪዲዮም
ሚዲያው ላይ ባናስቀምጥ በጣም ጥሩ ነው። ለምን ስክሪፕትድም ቢሆን የሚያዩ አካላቶች አሉ በእርግጠኝነት። ስለዚህ ያ ነገር እንደው እንደ ድራማ የተሰራ ነገር ነው ወይስ በትክክል እንዲህ አይነት ኑሮ ነው የሚኖሩት? በእንዲህ አይነት ሲቹዌሽን ነው የሚኖሩት? እነዛ ሰዎች ወደኋላ ዞረው ያዩት የተመለከቱት ሰዎች ላያጣሩ ይችላሉ። ነገር ግን ከዛም አይቶ እንደ ፖዘቲቭም የሚወስደው ሰው ሊኖር ይችላል። ስለዚህ ማን ሊያየው ይችላል? ማን ሊመለከተው ይችላል? ይሄ ነገር ተጽዕኖ ሊያሳድር ይችላል ወይ የሚለውንም ነገር ከግንዛቤ ብናስገባ መልካም ነው ብዬ አስባለሁኝ። እንደ ባለሙያም ደግሞ እንዳልኩት ሴት ልጅ ከሀ እስከ ፐ ኃላፊነት ያለባት ነችና ትልቅ ድጋፍ፣ ስነልቦናዊ ድጋፍ፣ ስነልቦናዊ እርዳታ ያስፈልጋታል። የአካልም ጥበቃ ያስፈልጋታል። የመንፈስም የስሜትም ድጋፍ ማበረታታት ያስፈልጋታል። ምክንያቱም እንዳልኩት በስነልቦናዊ በአካል ብቻ ሳይሆን በፊዚካሊ የምታልፍባቸው ሂደቶች አሉ፣ የሆርሞን ለውጦች አሉ፣ ብዙ ነገሮች አሉ። ስለዚህ እነሱን ያማከለ ድጋፍ ያስፈልጋታል አንዲት ሴት። ስለዚህ በተቻለ መጠን የመደገፍ ስራ ብናደርግ እንደ ግለሰብም እንደ ማህበረሰብም መልካም ነው ብዬ አስባለሁኝ። መልካም ጊዜ ይሆንላችሁ። እየተመለከታችሁት ያላችሁት የግምጅ ሚዲያን ነው። ገነት እባላለሁኝ። በሙያዬ ሶሻል ሳይኮሎጂስት ነኝ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ላልደረሳቸውም እንዲደርሳቸው። እንዲሁም ቻናላችን በማደጉ እኛም ደስተኞች ነን። የበለጠ ምክክሮች፣ የበለጠ የህይወት ኤክስፔሪየንሶችን እየተማማርንበት የምንሄድበት ቻናል ይሆናልና አመሰግናለሁኝ።